በመጨረሻው ዘመን ለሚመጣው የኢኮኖሚ ድቀት ልንዘጋጅ ያስፈልገናል። ኃይለኛ የሆነ የኢኮኖሚ ድቀት ይመጣል። ወገኖች ሆይ ቢቻል ከዕዳ ነፃ መሆን። የኢኮኖሚ ድቀት ሲመጣ ዕዳ ያለባቸው ሰዎች በቀላሉ በቃ በሲስተሙ ቁጥጥር ስር ይገባሉ፣ ተገዢ ይሆናሉ። ስለዚህ በተቻለ መጠን ከዕዳ መውጣት ብልህነት ነው። ሌላው ራስን መቻል። ለተወሰነ ጊዜ የሚሆኑ መሰረታዊ ፍላጎቶቻችን ምግብ፣ ውሃ፣ መድኃኒቶችን ማዘጋጀት። ይሄ ማለት አለርት እንትን ላደረጋችሁ አይደለም፣ እንድትጨናነቁና በቃ አይደለም ምሽግ ግቡ ማለት ይሄ አይደለም። ሮንግሊ ኢንተርፕሬት እንዳታደርጉኝ። በተቻለ መጠን ሰልፍ ሰፊሽንት መሆን መዘጋጀት። ሌላው ዲጂታል ጥንቃቄዎች ማድረግ። በአርቲፊሻል ኢንቴሊጀንስ በዲጂታል ቁጥሮች በሚመጣው ጫና ውስጥ በቃ አማራጭ የመገናኛ የግብይት መንገዶችን ማሰብ። ከ5.5 ሚሊዮን ብር ጀምሮ የቤት ባለቤት ይሁኑ ይላል። ከዚህ በፊት ከ8 በላይ ሳይቶችን ሰርቶ ያስረከበው ድርጅታችን ቴምር ሪል ስቴት ከአፍሪካ ህብረት አዳራሽ ቅርብ ርቀት ላይ በሚገኘው ቡልጋሪያ ለተወሰኑ ቀናት ብቻ የሚቆይና ለ15 ቤቶች ብቻ የወጣ የ30% ቅናሽ አድርገን የመኖሪያ አፓርትመንትና የንግድ ሱቆችን ለሽያጭ አቅርበናል። ባለ 1 መኝታ ከ5.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ፣ ባለ 2 መኝታ ከ6.8 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ9.3 ሚሊዮን ብር ጀምሮ። በተጨማሪም የንግድ ሱቅ ፈላጊዎች በሙሉ ክፍያ ከ3.9 ሚሊዮን ብር ጀምሮ ናችሁ። ለበለጠ መረጃ ከስር ባለው ስልክ ይደውሉ። ቴምር ሪል ስቴት። ለምሳሌ ቢቻል አላደለም እነዚህ ዲጂታል የሆኑ ነገሮችን ብዙ አለመጠቅ። የትም ቦታ ላይ ክሬዲት ካርዳችሁን ብትጠቀሙ የት ሱቅ እንዳላችሁ የት ሰፈር እንዳላችሁ ሎኬሽናችሁ ማወቅ ይቻላል። ለምን? እያንዳንዱ ክሬዲት ካርድ ቺፕስ አለው፣ ስልካችሁ ቺፕስ አለው። ስለዚህ ዲጂታል ጥንቃቄዎችን ማድረግ ያስፈልገናል በመጨረሻው ዘመን ስንኖር። ሌላው የታላቁን ተልእኮ ትኩረት ልንሰጠው ይገባናል። ለማትረፍ ብቻ ሳይሆን ለመትረፍ ለመትረፍ ብቻ ሳይሆን ለማትረፍ። እኛ መዳናችን ብቻ ሳይሆን ሌሎችን ለማዳን፣ እኛ ለማምለጥ ብቻ ሳይሆን ሌሎችን ለማስመለጥ ልንተጋ ያስፈልገናል። መጨረሻው የሚመጣ ወንጌል ለዓለም ሁሉ ከተሰበከ በኋላ እንደሆነ ማቴዎስ 24 ቁጥር 14 ይነግረናል። ስለዚህ በስደትና በመከራ ውስጥም ቢሆን ዋናው ስራችን ወንጌልን ማድረስ መሆን አለበት። ለዚህ ወገኖች ሆይ ወንጌል ህንፃ ከመስራት ያለፈ ነገር ነው። ወንጌል አንድ አይነት ቲሸርት አድርጎ ዝም ብሎ ቸርች ውስጥ ከመዘመር ያለፈ ጉዳይ ነው። ቦልድሊ ጠላትን ኮንፍሮንት ማድረግ ይጠይቃል። የወንጌል አውትሪች ነገሮቻችን ሊጠነካከሩ ያስፈልጋል። ስለዚህ ስደት አለ፣ ተግዳሮት አለ፣ ሪቫይቫል በዛ ውስጥ አለ። እግዚአብሔር በዛ ውስጥ ጸጋ ይሰጣል። ወገኖች ሆይ ሊመጣ ያለው ነገር እንድትፈሩት ብቻ አይደለም፣ እንድትዘጋጁ፣ ውስጣቸው ጠንካራ እንዲሆን፣ ምንም ኮምፕሮማይዝ የማታደርጉ አማኞች እንድትሆኑ ወገኖች ሆይ። ስለዚህ ይሄ ታላቁ ተልእኮ ያለው ሰው ፍርሃት ከላዩ ላይ ይሄዳል። በቃ ስራውን እየሰራ ነው። ሰይጣንን ፊት ለፊት ኮንፍሮንት እያደረገው ይኖራል ማለት ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ የመጨረሻው ዘመን ወገኖች ሆይ ልናመልጥበት የምንችለው መትረፍ የሚቻለው በእግዚአብሔር ጸጋና በእኛ ንቁ ዝግጅት ነው። ወገኖች ሆይ እንዲሁ እንዳለፉት ዘመናት እንዲሁ ችላ እያላችሁ የምትሄዱበት አይደለም። በቀላሉ በጠላት ኢላማ ውስጥ ልንገባ እንችላለን። ስለዚህ የምንነቃበት ዘመን ነው። የጨዋታ ጊዜ አልፏል ወገኖች ሆይ፣ የጨዋታ ጊዜ አልፏል። የዋዛ ፈዛዛ ጊዜ አልፏል። አሁን በቃ ልብስን የመልበስ ጊዜ ነው። የመታጠቅ ጊዜ ነው። አሁን የመታጠቅ ጊዜ በቃ ለእግዚአብሔር ወንጌል የመቆም ጊዜ ነው ወገኖች ሆይ። ስለዚህ ፍርሃት የሰይጣን መሳሪያ ስለሆነ በትጋትና በተስፋ ልንጠብቅ ያስፈልጋል። ወደ አሁኑ የኢራን ውጥረት ውስጥ ስንመጣ በጣም ብዙ ነገሮችን መነጋገር እንችላለን። አንዳንድ ሀሳቦችን ልትገምላችሁና ቶሎ ብዬ ሰመራይዝ አደርጋለሁ። አንዳንድ ሀሳቦችን ልትገምላችሁ። የአሁኑ የኢራን ውጥረት የሚል ሀሳብ ላይ ነኝ ያለሁት። እሺ፣ አሁን ያለው የኢራንን ውጥረት ላሳያቸው የፈለግኩት በሕዝቅኤል 38 ላይ የምትመለከቱት ነገር ኢራንና እስራኤል አሁን በመካከል ያለው ውጥረትን ታያላችሁ። ያው ፉል ብሎውን የሆነ ጦርነት ውስጥ ገብተዋል። እግረኛ አልገባም እንጂ በአየር መቆራቆሱ ቀጥሏል እና የሚታወቁ ተሳታፊዎች አሉ እዚህ ውስጥ። ፋርስን ታያታላችሁ። በነገራችን ላይ ፋርስ ስሟ ተቀይሮ ኢራን የሆነው በ1935 ነው እና ኩሽ የዛሬቱ ኢትዮጵያ፣ ሱዳን፣ ኤርትራ እነሱን የሚጨምር ነው። በስተደቡብ በሱዳንና አካባቢ ያለውን ሀገር በሙሉ። ሌላ ፉጥ ወይም ደግሞ እቺ የሊቢያና አካባቢዋ ናት። ከዚህ ሊቢያ ማብራ
ትተባበራለች ከፋርስ ጋር። ጎሜር እና ቶርጎማ የዛሬዋ ቱርክና አካባቢ ነው። ቱርኮችን አይታችሁ እንደሆነ ሁል ጊዜ ቀድመው መጥተው ነበረ። በተለይ ልክ እስራኤል የዚህ ሶማሊላንድን ጋራ እውቅና በሰጠችበት ሰዓት ላይ ወዲያውኑ ኤርዶጋን በረው መጡ እና ጨዋታው የፖለቲካ ጨዋታው እንዴት እየሄደ እንዳለ ተመልከቱ። እና አሁን ቱርክ ደግሞ በጣም ኢንፍሉዌንሻል እየሆነች የመጣችው በዓለም ላይ ህንድና ቱርክ በጣም ኃይለኛ ኢንፍሉዌንሻል እየሆኑ መጥተዋል። እና ከሊቢያ ቀጥሎ ጎሞርና ቶርጎማ ብያለሁኝ። ከዛ ደግሞ ማጎግ እና ሮሽ ሞሳህ ቶቤል እነዚህ የሩሲያ ከተሞች ናቸው። ስለዚህ እነዚህ የሩሲያ ከተሞች ጋር አብሮ የጫናዎች እየመጡት ያላቸው ዓለም በውጥረት ውስጥ ገብቷል። እና የኢራንን ትንቢት ስንመለከት በጣም ብዙ አፌክት እንደሚያደርገን እዛ ያለ ጦርነት እኛን እንዴት እንደሚያገኘን በቀላሉ ትመለከታላችሁ። የኢራን ሚና በትንቢቱ ውስጥ እንግዲህ ምንድነው? ፋርስ ከሌሎች ጋር ሆና ትዘምታለች። የሚገርመው ከወዳጅነት ወደ ጠላትነት ላይ የተቀየሩት እስራኤልና በተለይ ከቱርክ ቀጥሎ እስራኤልን እውቅና ከሰጧት 1948 ላይ ለእስራኤል እውቅና እንደ አገር ተቀብለናታል ብለው ቀዳሚ ከሆኑ አገሮች ሁለተኛዋ ፋርስ ነበረች። በጣም ወዳጆች ነበሩ። እና የኢራን አብዮት በ1979 ከሆነ በኋላ እስራኤልን ታላቅ ወዳጄ ትላት የነበረውን ታላቂቱ ወይም ትንሿ ሰይጣን ብላታለች፣ ወይም ደግሞ ሊትል ዴቭል እና አሜሪካኖችን ደግሞ ግሬት ዴቭል ብለው ወይም ግሬት ሴተን ብለው ጠርተዋቸዋል። እና ምንድን ነው የምትመለከቱት? አንድ የገባኝ ነገር ከትንቢት ጥናት ውስጥ ኢራን መሪ አይደለችም። በዚህ በጎግ ጦርነት ላይ ኢራን መሪ አይደለችም። መሪ የምትሆነው ራሽያ ናት። ስለዚህ ራሽያን ተከትላ ነው የምትሄደው እንጂ ኢራን እየመራች አይደለም። ስለዚህ ሞስት ፕሮባብሊ ካላት ኢኮኖሚ አንጻር ካላት ፖለቲካል ኢንፍሉዌንስ አንጻር ሩሲያን ተከትላ እስራኤልን ለመውጋት ትሄዳለች እንጂ በቀጥታ ብቻዋን አቅሙ አይኖራትም። ስለዚህ በትንቢቱ መሰረት ዋናው መሪ ጎግ ነው። ከሩቅ ከሰሜን የሚመጣ ኖርዝ ከእስራኤል ወደ ሰሜን ቀጥታ ብትመለከቱ ብላክሲን አልፎ የምትመለከቱት ሞስኮን ነው የምትመለከቱት። ሞሳህ የሚለው ሞስኮ ነው። ስለዚህ ከኢራን ግን ከዋና አጋሮቿ ጋር ሆና ቀደም የጠቀስናቸው ሀገሮች እነሱን ኢንቮልቭ አድርገው ለወረራው ይነሳሉ። ስለዚህ ወቅታዊ ውጥረቶች እየተመለከትን ያለ ነው። የኢራንና የእስራኤል ቀጥተኛ ግጭት ለሕዝቅኤል 38 ፍጻሜ መንገዱን እየጠረገ መሆኑን የሚያሳዩ ምልክቶች አሉ። አንዱ ምንድነው? ይሄ ፕሮክሲ ወር የሚባላል። ምናልባት መቼም መጽሐፍ ቅዱስን ስናጠና ከመጽሐፍ ቅዱስ መፈጸም ምክንያት ከሚሆኑ የዘመኑን ፖለቲካ ላይም እንዳለ ልታውቁ ያስፈልጋል። ፕሮክሲ ወር ወይም ደግሞ በፕሮክሲ ጦርነት መብቃት ለዓመታት ኢራን የምትጠቀምባቸው የነበሩት ሐማስ እና ሂዝቦላ የሚባሉ እነዚህ የቴሮሪስት ኦርጋናይዜሽኖች ነበሩ እና በእነሱ በኩል ነበረ የምትዋጋው ኢራን። በጣም እነሱን ስቴት ስፖንሰርድ ናት። በጣም ስፖንሰር ታደርጋቸዋለች፣ መሳሪያ ትሰጣቸዋለች፣ ቦምብ ይጥላሉ፣ አደጋ ይጥላሉ። አሁን ግን በሁለቱ ሀገራት መካከል ቀጥተኛ በፊት የነበረው ፕሮክሲ ዋር ነው። አሁን ቀጥተኛ የሮኬት የድሮን ጥቃቶች ነው እየተጀመረ ያለው። ስለዚህ ቀጥተኛ ጦርነት ውስጥ ተገብቷል። የሩሲያና የኢራን ጥምረት አሁን የሚያስፈራው እዛ ጋር ነው ያለው። ሁለቱ አሁን በኢንቴሊጀንስ ደረጃ ሩሲያ ኢራንን እየረዳቻት ነው ያለው። ይሄ ዜናዎች ላይ የተመለከትነው ነው እና በታሪክ ኢራንና ሩሲያ የማይስማሙባቸው ጊዜያቶች ነበሩ። አሁን ግን በዩክሬን ጦርነት ቅድም እንዳልኳችሁ በመካከለኛው ምስራቅ ጉዳይ ያላቸው ወታደራዊ ትብብር በሕዝቅኤል 38 ላይ የተጠቀሰውን ጥምረት ወይም ኮአሊሽን ቁልጭ አድርጎ የሚያሳይ ሆኗል። ትንቢት እንደዚህ ነው የሚፈጸመው። ዜናውን ስታዩ፣ ዘመኑን ስታዩ፣ ጊዜውን ስትመለከቱ ሲገጣጠም መጽሐፉ እውነተኛ እንደሆነ ምስክር ያደርጋቸዋል። ስለዚህ መጽሐፍ ምን ይላል? እስራኤል ያለ ቅጥር መኖሯ ሕዝቅኤል 38:11 ላይ ሄዳችሁ ተመልከቱ። ትንቢቱ ወራሪው የሚመጣው እስራኤል በሰላም ተቀምጣ ባለችበት ሰዓት ነው። መቼ መሰላችሁ? ጸረ ክርስቶስ መጥቶ ምናልባት ሰላምና ደህንነት ነው ሲሉ ኢራን አሶልት ልታረግ ትጀምር ይሆናል፣ ወይንም ራሻ ወረራ ሊጀምር ይችላል። ስለዚህ ወደፊት ሊመጣ የሚችለው የጊዜያዊ ስምምነት የጸጥታ የመዘናጋትን ነገር ሊያሳይ ይችላል ማለት ነው። ሕዝቅኤል 38 ላይ ይህንን ነው ሊያሳየን የሚሞክረው። እሺ፣ በእርግጥ አንዳንድ ጊዜ ይሄ የዓለም ፖለቲካ ምን ላይ እንዳለ ልታውቁት አትችሉ እና
ድንገት ሊቀየርም ይችላል። እዛ አፕዴት ለዛ ነው ፕሮፌቲክ አፕዴት የምናደርገው። ሌላው የፖለቲካ ጣልቃ ገብነት ነው። ሕዝቅኤል 38 እና 39 እንደሚለው ይሄ ጦርነት የሚቆመው ቅድም እንዳልነው በሰው ኃይል ሳይሆን በእግዚአብሔር ኃይል እንደሚቆም ነው የምንመለከተው። ታላቅ የምድር መንቀጥቀጥ ይሆናል። በሰራዊት መካከል እርስ በርሳቸው መገዳደል ይነሳል። ምናልባት እግዚአብሔር በዓለም ሁሉ እንደዚህ ምን ብሎ ተናግሯል? ሕዝቅኤል 38:23 ላይ እኔ እግዚአብሔር እንደሆንኩ ያውቃሉ። ማለት እስራኤልን የሚነካ ዓይኑን ብሌን የሚነካ ነው ይላል መጽሐፍ ቅዱስ። እኔ እግዚአብሔር እንደሆንኩ ያውቃሉ። በምን? በቃ በመሬት መንቀጥቀጡ በሆነ ነገር እርስ በርስ የሚያዋጋ ምንድን ነው? ቋንቋቸው የሚደበላለቅበት ምክንያት፣ እርስ በርሳቸው የሚተራረዱበት ምክንያት ምን እንደሆነ አይታወቅም። ስለዚህ መለኮታዊ ጣልቃ ገብነት ይኖራል ማለት ነው።